እሺ አሁን ደግሞ ፕሮዳክት ተቀበልን ማለት ስቶካችንን ሳማው ኢንክሪዝ አደረግ ስቶካችን ላይ ስቶር አደረግን ተጨመረ ማለት ነው። እነዚህ አቬለብል ስቶኮች ለምሳሌ ፕሪሲንግ ኮስተር 200,000 ምናምን አለ። ቅድም አንድ ረሳሁት ነገር የቅድሙ ቪዲዮ ላይ ሪሲቭ ስንሰራ ብዙውን ጊዜ እቺ ኤዲት የምትለዋ ታይሚንግ አላት። ታይሚንጓ ምንድነው? ይሄ ስቶክ ማኒፑሌት እስኪደረግ ስቶኩ ለምሳሌ አምፒሲሊን እዚህ ጋር ዲዳክሽን ወይ ሪዘርቭ ላይ ከሸጥነው በኋላ ይሄ ኤዲት ዲሰብል ይሆናል። እንደነዚህ ኤዲት አይኖረንም። ኤዲት ፖሲቢሊቲ የለውም። አንዴ ከሸጥን በኋላ የተሸጠ ስቶክ ላይ እዚህ ጋር ኤዲት አድርገን መጨመር ማኒፑሌት ማድረግ ምናምን ፕሮዳክቱን እስክንሸጠው መሸጥ እስክንጀምሮ ድረስ ብቻ ነው የምለው። ያው ዲፔንድ ማለት እንደ አግሪመንቱ አጀስት መደረግ የሚችለው ነገር ነው እና እንበልና ወደ ሴልስ እንግባ። በሴልስ ማለት ምንድን ነው? እነዚህ ስቶኮች ያለነው ስቶኮች ይሄ ከሆኑ ከዚህ በላይ አይሄድም፣ ሴል ማድረግ እንችልም። ከ8,000 በላይ ለምሳሌ ሰልፍታሙን የሚለውን እናያለን። ሴልስን ክሊክ እናደርግና ኦርደሮች አሉን። 4 ኦርደር አለ። ኦፕን ኦርደር የለንም። የተሸጡ ወደ 1 ሚሊዮን ምናምን የተሸጡ ቴስት ለማድረግ የሰሩት ካንስል ሆኑትም አለው። ኢሹ የሆነ ግን ከ3 ቀን በፊት ይኸው ኢሹ የሆነ አይተም አለ። ኤዲት አይፈቅድም። ፕሬዱ አልፏል። ካንስል አይፈቅድም። ኤዲትን ብንገባ ኢሹ ተደርጎ ሰዓቱ ካለፈ ትላንት እንዳየ ነው። እቺን አሁን ኤዲት ማድረግ ማኒፑሌት ማድረግ እንችላለን። ቪው ብቻ ነው የሚሆነው። ያ ምንድን ነው? መጀመሪያ ቪዲዮ ላይ እንዳየ ነው። እቺኛዋ ለ12 ቀን 12 ሰዓት ማለት ለአንድ ቀን ከትላንት ወደ ክሬት ስለተደረገ ሰዓቱ አልፏል። ኤዲት ማድረጊያ ሰዓት ማለት ነው። ሴልስ የተክል የተደረገውን ላይ አንድ ማየት የምንችለው እነዚህ 3 ቀን ሆነዋል። ስለዚህ እኛ ለአንድ ቀን ስላል ኤዲት ማድረግ እንችላለን። አንድ ካንስል ከሆነ በኋላ እንደዛው ታይም እንዳለው ማለት ነው። አሁን ኤዲት የሚፈቅድ መሰል ቪው ነው እንጂ ኤዲት አያስፈልግም። ካልን በኋላ ወደ ሴልስን እንዴት ነው ጀነሬት የምናደርገው የምለውን ሴልስ ኦርደር ኒው ሴልስ ኦርደር ክሊክ ማድረግ ነው። ክሊክ ስናደርግ ወዴት ያመራል? ወደዚህ ያመራል። ወደዚህ ሲያመራ ምንድነው አሁን ካስተመርን እንመርጣለን። ለማን ልንሸጥ ነው የሚለው ማለት ነው። ካስተመሩ ካለ እዚህ ጋር ሰሌክት ማድረግ ይችላል። አሁን ዩ የሚል ካስተመር አለ። ዩኒቨርሲቲ ኮምፕሬሄንሲቭ ስፔሻል ሆስፒታል አብሪቬሽን ጽፌ ነው። ከሌለ ግን አዲስ ካስተመር ሲሆን ለምሳሌ የሰው ስም ሊሆን ይችላል። ለሰው ስም ለኢንዲቪጁዋል ልሸጥ ስለምንችል አብዱራህማን ብዬ ለኢንዲቪጁዋል ለምሳሌ እዚህ ጋር አይቴ ሙሉ ለመታወቂያ አይዲውን መጠቀም ይችላል ወይ ስልክ ቁጥሩን መጠቀም ይችላል። ችግር የለውም። እዚህ ጋር ጀስት ክሊኒክ ኦር ኢንዲቪጁዋል የሚል በጣም መጨመር እንችላለን። የዝም ብለን ትተንም ማለፍ እንችላለን። ከዛ ከየትኛው ስቶር ነው ለአብዱራህማን ልሸጥ ነው? ከየትኛው ስቶር ነው? ስቶር 1 ያለነው ስቶር 1 ስለሆነ እዚህ ጋር የፈለግነውን ነገር መጻፍ እንችላለን። ካልሆነ ግን ማንዳቶሪ መተውም እንችላለን። ባዶ ያልፋል። ኔክስት ስል ወዴት ይወስደኛል? ፕሮዳክቱን ነው። ለአብዱራህማን ምን ልሸጥ ነው? ለምሳሌ ዳይክሎፌናክ ሊገዛኝ ከሆነ ዩኒቱ ባይ ዲፎልት ቪአር ስላለ ይሁን 2 ቪአር ወይ 3 ቪአር ሊገዛ ነው። 3 ቪአር ዋጋው ዩኒት ፕራይስ ነው። ቶታል ፕራይስ ነው። እዚህ ጋር ይጽፋል። ፕራይስ ከየት አመጣ? ከዚህ ባች ከዳይክሎፌናክ ባች አምጥቶ ፐርሰንት ደግሞ እዚህ ጋር እንደምን ካልኩሌት ማድረግ የማያ እንችላለን። ሴቲንግ ላይ ያስቀመጥነው ፐርሰንት አለ። ሴቲንግ ፕራይስ ባለው 20% ምን ላይ ጨምሮ ነው? እቺ 67% ላይ 20% ጨምሮ ነው ይሄ ዋጋ ያመጣው 241 ከምናምን ሳንቲም ያመጣው ማለት ነው። ይሄ ሰብ ቶታሉ ነው። ቶታል እያለ ደግሞ ካልኩሌሽን ታች ጋር ካልኩሌት እያደረገልን ይላል። እዚህ ጋር አንድ ስለሆነ አንድ ነው። ሌላኛው ነገር ሌላ ብንጨምርለት ለዚህ ሰው ስትራክዞን ኦር ዴክሳሜታሶን ጀስት ዴክሳሜታሶን ታብሌት ወይ ስትሪፑን ወሰደ። ለሁለት ስትሪፕ ይተካል። 2 ስትሪፕ ከሸጥኩለት እንደያለ ኳንቲቲ 20 ፍሬ ያደረምን እቺ 10 ስለምትስ 2 ሰንት 20 ፍሬ ሊሰጠው ነው ማለት ነው። ዩኒት ፕራይሱ 12 ነው። 12 ብር ነው። ቤስ ኳንቲቲ 20 ነው። እሱን አባስቶ 20 ሲባዛ በሁለት ብሎ ብሩ በብሩ ብሎ 12 ሲባዛ 12ቱ በምን ይባዛል? በ20 ተባዝቶ 20% ጨምሮ 288 ታረገና
የኤንቪኤ ሲንግሉ ማለት ነው ሰብቶታሉ ግን ቶታሉ ሁለቱ ዳይክሎና ዴክሳሜታሶን አንድ ላይ 529 ከ20 ሳንቲም ብሎ ካልኩሌት አድርጎለታል ማለት ነው። ይሄን ሌላ ተጨማሪ መድኃኒት ከፈለገም እዚህ ጋር ቺን አድ አዘር አይተም በሚል ያው እቺ ሁለቱን ብቻ እንስተለት ክሬት ሴልስ ኦርደር ክሬት ከሆነ በኋላ እዚህ ጋር ኤዲት ማድረግ እንችላለን። አሁን ሀሳቡን ከቀየረ በትክክል ካንሰር ነው መድኃኒቱ ዴክሳ ካልሆነ ሌላ ነው ካን መቀየር እንችላለን። እስከ ምንድን ነው የምለውን ነገር እናያለን። እስከ መቼ ነው የሚጨመረው? እቺ ፋንክሽናሊቲ አሁን ባልጨምረውም ምናልባት ኢንተረስት ለሆነ ሰው ፈላጊ ካገኘው እቺ ጋር ስለ ፔይመንት ሜትድም ጨምራለሁ። ከረንትሊ ላይሰራ ይችላል፣ በርግጥ ቶታሊ ላይሰራ ይችላል። ካሽ ነው ክሬዲት ነው አማውንቱን እዚህ ጋር 500 ምናምን ነው እዚህ ጋር ሴቭ እንዲያደርግ ከባንክ ጋር ማስተሳሰር ይቻላል። ለወደፊት የሚሄድበት ነው። እናንተን ኮሜንት አይቼ ማለት ነው። ይሄን ይመስላል። ሴልሱን እስቲ አሁን አብዱራህማን ሴልስ እንዴት ሆኖ ነው ያለው? ፔንዲንግ ብሎ ይቀመጣል። እቺ ፔንዲንግ ናት። ለምሳሌ ገንዘብ ተቀባዩ እዚህ ጋር ገብቶ ፔንዲንጉን ኢሹ ይበል ካንስል ይበል። ካንስልን አሁን ምን እያለ ነው? ከ11 ሰዓት እስከ 59 ሰዓት ውስጥ ካንስል ማድረግ እንችላለን። አንድ ቀን ማለት ነው። እቺ የሰጧት ቅድም እዚህ ጋር የሰጧት ሰዓት እዚህ ጋር የሰጧት ሰዓት 12 ሰዓት 2 ሰዓት ብሎ ምን ካልኩሌት ያደርጋል? እቺኛው ምን ያደርጋል? 1 ሰዓት ከ59 ሰዓት ከ59 ደቂቃ የሚል ነው። በዚህ ደቂቃ ውስጥ ነው ካንስል ማድረግ እንችላለን። ኢሹ ማድረግ ኤኒ ታይም እንችላለን። ኢሹ አድርገን ይሄን ኢሹ ብናደርግለት ሶሪ ኢሹ ሳናደርግ ማየት ተፈለኩት ነገር ነበረ። እሺ ሌላ ኦርደር አድርገን ምንድነው ለማየት ተፈለኩት የስቶክ ስታተሳችን። ስቶክ ስታተስ ማለት እዚች ጋር ሪዘርቭ እንዴት እንደሚያደርግ ማየት ፈልጌ ነበረ። ለማንኛውም ዳይክሎፌናክ ላይ የሆነ አይተም ቀንሷል። አሁን ኢሹ አደረኩ ስለሰጠሁት እነዚህ አይተሞች ግን እዚህ ጋር ሪዘርቭ ያደርጋል። ፔንዲንግ ላይ ሲኖር ሪዘርቭ ነው የሚሆነው። ሌላ እሱ ነው። ሌላ ተጨማሪ ሌላ ሴልስ ኦርደር ሰርተን እና ኦርጋናይዜሽን በካርቶን ልንሸጥ አሁን ሪሲቭ ላይ ገባሰው አይደል? እዚህ ጋር እንምጣና ኒው ሴልስ ኦርደር 5 ሴልስ ኦርደር አድርጓል። ይሄን አያችሁ አይደል? እንደበለማን ነሽት ዩኤምሲ ቅድም እንዳልኩት ነው። ዩ በጅማ ዩኒቨርሲቲ ደግሞ ይመርና ከኛ መዳል ለተዛመጣ ከስቶር ዋለ ሸጥለት ነው። በሶሻል ምናልባት እንደቀደሙ በኢንዲቪጁዋል ላይሆን ይችላል። እንበልና ሰብትራክሽን ፈለጉ። ሰብትራክሽንን በካርቶን አደርጋለሁ። በካርቶን ኳንቲቲ እንበልና እነሱ 50 ካርቶን ይፈልጉ 50 ከጻፈ በኋላ እዚህ ዋጋ 67 ብር ነው። ምን እያለ ነው? ሚስት ስንት እያለ ነው? 50 ካርቶን ስንት ይመጣል? ብዛቱ አያችሁ ወደ 500 ሺህ። እኔ ግን ስቶክ ላይ ያለኝ ስቶኩን ብናይ እዚህ ጋር ሰብትራክሽን 200 ምናምን ሺህ እዚህ ጋር 130 ነው። አንድ ላይ ተደምሮ ነው። ከነዚህ ሁለቱ ድምር ይሄን አይደርስም። ዩኒቨርሲቲ ላይ ያገር አይደርስም ነው። ከሁለቱም ነው የሚሸጥ እንበልና ወደ 20 ካርቶን 30 ወደ 30 ስናወርድ ምን አደረገ? እቺ 120ውን ከባች ወሰደ። ይሄን ደግሞ 90 ምናምን ሺውን ደግሞ ከባች ስንት ወሰደ? ከአብዛኛው ኤክስፓይሪ ሎንግ ካለው ትንሽ ይወስዳል። ሙሉ በሙሉ ግን ሾርት ኤክስፓይሪ ካለው ነው የወሰደው። በምን እናያለን? እስኪ እንደዛ መውሰዱን እንበልና እዚህ ጋር ሰብትራክሽንን ይሁት ሰብትራክሽን 1 ይሄ ኤክስፓይሪውን እዚህ ጋር ነው የምናየው። ኖርማሊ መቼ ኤክስፓየር ሊያደርግ እንዳለው ደግሞ እዚህ ጋር ነው የምናየው። ሰብትራክሽናችን ላይ ሰብትራክሽን ብሎ ሰብትራክሽን በባች ዋት ስንት ነው? ኦክቶበር 30 26 ኤክስፓየር ያለው ሰብትራክሽን 1 ናት። ባች 1 ነው። ባች 2 ግን ኤክስፓየሩ ሎንግ ነው ትንሽ 27 ነው። እቺኛውን ጨረሰ ሙሉ በሙሉ ቀድሞ ኒር ኤክስፓየር ነው የሚሸጥልን የሚሰጠው ማለት ነው። እስቲ ደግሞ ይሄን ካልኩሌት ያደርጋል። ደግሞ የቱ ጋር ነበር? አሁን እዚህ ጋር ስናይ ሰብትራክሽን እቺ ባቿ ዋን የሆነችዋን ሙሉ በሙሉ ሽጦ ከዛ ቀሪውን ደግሞ ከዚህኛው እየወሰደ እንጂ ከሎንግ ኤክስፓየሪ አይወስድም። ቅድሚያ ፊፎ ይጠቀማል። ፈርስት ላይ ፈርስት አውት ምን ማለት ነው? ካየን በኋላ ሌላ ነገር እንጨምርላት። ልጅ ዩኒቨርሲቲ
መጀመሪያ ውስጥ ሌላ ስንጨምር ሁለት ነገር ከሸጥን በፈለገ ጊዜው ፔስት ስለሆነ ይሄንም ለምሳሌ በካርቶን አድርገን 10 ካርቶን ብንል 10 ካርቶን ከዛ ካልኩሌት አድርገን 100 ሺህ ይሄ አበለብል የሆነውን ሰጠን። ዋጋ ቶታል እዚህ ጋር ካልኩሌት ሰጥቶታል። እዚህ ጋር 14 ሺህ ምናምን 100 ምናምን ሚሊዮን እዚህ ጋር ደግሞ ወደ 300 ሁለቱን አንድ ላይ ደምረው ማለት ነው። ይሄ ከዛ እንደቀደሙ ክሬት እንላለን። ክሬት አድርገን ይሄን ክሬት ካረግን በኋላ ስቶክ ላይ ሄደን እናያለን። አሁን ስለ ፔመንት ተቀደሙ ያወራን ፍራ ኤዲት እንችላለን። አሁን ኤዲት ማድረግ እንችላለን። ከዛው ማየት ፈለኩት ምንድነው ስቶክ ስታተስ ነው። ሪዘርቭ አድርጎ እንዴት እንደምትስቀምጣያችሁ ይሄ ሪዘርቭ አድርጎ ነው ገና እቺን ሰብትራክሽን ቅድም ብለው ዋናውን ዜሮ አድርጓታል። ይሄን ከሰጠው ኢሹ ካረው ከዚህ ይጠፋል። ይሄን ዜሮ ይላል። ይሄን ደግሞ 400 ይቀራል። 440 ሺህ ይቀራል። ይሄ ብቻ ይቀራል ማለት ነው። ኢሹ አድርገን እናና መተን ተመልሰን አንድ ቺኛ አድርገን እንጨርስ እንበልና ፒኤስኤስ ለጅማ ኢሹ የምናደርገው ሴልሳችን ኢሹ እናደርጋለን አይደል? ኢሹ የምናደርገው እዚህ ጋር መጣና ፔንዲንግ ላይ ስላለ ኢሹ ካንስል ብናደርግ ግን ወደ አሬ ይመለሳል። ምንም እናያለን ነው አጠጣይ ወይ እናንተም ገብታችሁ ቴስት ማድረግ ትችላላችሁ። እነዚህ ነገሮች ኢሹ ሰጠውት ከሰጠው በኋላ ኢሹ የሚል የለም ካንስል ነው የሚኖረው። ካንስልም በዚህ 12 ሰዓት በአንድ ቀን ውስጥ ካንስል ማድረግ እንችላለን ነው። አሁን እዚህ ስጋችን ከፍተን እናያ ስናይ ምን አድርጓል? ሴክተራ ይኸው ዜሮ የለም። ይሄንም የለም 400 አርጓል 40 ሺህ አርጓል። እዚህ ጋር ያለውን ሰጥቶታል ማለት ነው። እንበል ካንስል አድርገን ከኢሹ በኋላም ካንስል እንችላለንና ካንስል አድርገን ከዚህ የሆነ ኤረር ብር ካልተከፈለ የሆነ ነገር ካንስል ግን የሚፈቀደው እስከ መቼ ነው? በዚህ አንድ ቀን ሴት ባረኩ ታይም ውስጥ ነው ካንስል ማለት ነው። ካንስል ዘራግ ይመልሳል። ሴፍትራ እንዴት እንደመለስ ደርሰን እናያለን። ሴፍትራውን ዜሮ አድርጓል ነበረችን መለሰ 210 ሺህችን ስቶካችን ወደ ቦታ መለሰ ማለት ነው። ትልቁ ጨዋታ እዚህ ይሄን መስጠት ሪሲቭ ማድረግና ስቶክ ሪሲቭ የምናደርገው በዚህ ወይ ነው ማለት ነው። በጣም አመሰግናለሁ። ሲስተሙን ለመጠቀም የሚፈልጉ ሰዎች ሊንኩን እዚህ ላይ አስቀምጣለሁ። ገብታችሁ ተጠቀሙ። መጀመሪያ ሊንኩን አስቀምጫለሁ። በኢሜል አድሬሴ በፎን ነምበርም ኮንታክት አድርጉኝ ይላለው። በሞባይል ፊውቸሩንም ደግሞ በመቀጠል አሳያችኋለሁ።